ሁለተኛ በፍቅር ዓለም ላላለም ልቤ ሙት ከማንም አልቀርብም። ራሴን ለራሴ ከሸለምኩኝ ወዳ ለስሜ ቅጽል ስም እንዳይኖረው መጥሪያ ዳግም ላላስበው ምዬ ተገዝቼ ጓዳው ቁልፍ ነበር እንኳንስ የደጄ እስኪ ገርመኝ ድረስ የልቤ መሸበር በየት ዘሎ ገባ በምን ከፈተ በር የበሩ ሲገርመኝ በአዳራሽ ነግሷል በስም ያስቀርጾ አክሊሉንም ጭኗል ቁመቱ ጠንበለል የጥንቅሽ አገዳ አንደበቱ ጣፋጭ ማሩን ወለላ ጎፈሬ ከመከም ፊተ ገጹ ሸጋ ጥርሶቹ በረዶ ከወተት የነጡ ተወርውሮ ወጊ ቀስተኛ ነው አይኑ ድምፀ መረዋ በትዝታ ባብለው ባምባሰል የቀኙት አቤት ግርማ መጎስ ሲራመድ በኩራት ግራግሩን አንስቶ ቀኝ እስኪ ጥልባት ጠጠር ሲፈናጠር ምድር የምትሳሳለት ትንፋሹ ያርቲ ቀልብያን የሚያሽር ልብን ልብ ነስቶ አቅል የሚሰውር ድንገት ተሸነፍኩኝ ጉልበታቶ ልቤ አንጀቴ ተበላ ጥቃት ገባ ወዲ ወይ ዘራፍ አላልኩኝ ትጥቄ ሳይፈታ ለካስ እጅ ሰጥቶ አያምርም ሽለላ አድፍጬ ከረምኩኝ በምርኮኛ አዳራሽ ስቋጥር ስፈታ ከፍቅሩ ለመሸሽ በፍቅር ካቴና እጅ እግሬን አሳስሮ በስስት ያየኛል በትኩረት አትኩሮ እንኳንስ ለጥል አላገኘውም የማኩረፊያ ድል ሆኗል ስራዬ እሱን መናፈቅ ፍቅሩን ማብሰልሰል ግራ ሲያጋባኝ ሲፈተን አቅሜ ግፉን ልናገር ልከሰው ሄጄ አመሰገንኩት ሸንጎ ፊት ቆሜ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሄ ሁለተኛ አካውንቴ ነው። በርካታ እህትና ወንድሞቼ በውስጥም እየመጣችሁ ለእናቴ፣ ለልጄ፣ ለአባቴ፣ ለወንድሜ፣ ለባሌ ወዘተ ብዙ ጊዜ የጠየቃችሁኝ እህትና ወንድሞች አላችሁ፣ ግን አልመለስኩላችሁም። ያኛው አካውንቴ ያው ታውቃላችሁ የብሶት መተንፈሻ ነው። ብዙ ጊዜ እዛ ጋር የምናየው የምናዳምጠው እያለፍንበት ያለውን መከራና ስቃይ ስለሆነ ጭንቀት ነው፣ ቁጭት ነው የሚሰማን። የምሰራቸው ቪዲዮዎች እንደዛ ነው ለማንኛውም ሰው ሊሰማ የሚችለውና እዚህ ደግሞ እስኪ ለየት ብለን የምንመሰጋገንበት የምንወዳደስበት እንዲሁም ደግሞ የተለያዩ ማህበራዊ ሁኔታዎችን የምንዳስስበት ይሆናል ብዬ ስላሰብኩኝና ሌላው ደግሞ አጋጣሚ ያኛው ቢዘጋ ድንገት ከምንጠፋፋ ያው መጠባበቂያ ይሆናል። ስለዚህ ይህንን ፎሎ እያደረጋችሁ የምትጠይቁትን ጥያቄ ኮሜንት ላይ ጻፉልኝ። ለማን ነው የምትፈልጉት? ለአባት፣ ለእህት፣ ለወንድም ለምትፈልጉት ሰው እኔ ለእንዲህ ይፈልጋለሁ በሉኝ። ከዛ እኔ ፎሎ መልስላችሁና በውስጥ አናግራችኋለሁኝ። ያው የተለየ ነገር ካለ ማለት ለአባትም ይሁን ለእናት ለምንም ይሁን ብቻ ሰዎች የሚማሩበት የተለየ ታሪክ ካለ በምችለው አቅም ሰርቼ ወደ እናንተው መልሼ ለማምጣት እሞክራለሁ። አብራችሁኝ ስለነበራችሁ ከልብ እያመሰገንኩኝ በሌላ ቪዲዮ ተመልሰን እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። እወዳችኋለሁ። ቤቱን ላይክ፣ ሸር፣ ኮፒ ሊንክ፣ ሪፖስት፣ ፎሎ ማድረጋችሁን አትርሱ። ሁለተኛ ቤታችሁ ነው።